ከ15 ቀናት በፊት የኢራን የኒውክሌር መርሃ ግብርን በተመለከተ አዲስ ድርድር የሚጠይቅ የዶናልድ ትራምፕ ደብዳቤ ወደ ቴህራን ተልኳል ቢባልም ኢራን በይፋ ደብዳቤው አልደረሰኝም የሚል ምላሽ ሰጥታ እስካሁን ጉዳዩን በተመለከተ በግልጽ በሰጠችው አቋሟ ከአሜሪካ ጋር በቀጥታ ለድርድር እንደማትቀመጥ ገልጻ ቀጥተኛ ባልሆነ መንገድ ግን የመደራደር በሬ ክፍት ነው እያለች ትገኛለች። የኢራን የኒውክሌር መርሃ ግብርን ተከትሎ የዶናልድ ትራምፕ አስተዳደር እየተከተለ ያለው ፖሊሲ ኢራን በምንም መልኩ የኒውክሌር ኃይል መሰረተ ልማት አይኖራትም የሚል ነው። ዶናልድ ትራምፕና አስተዳደራቸው ኢራን ሁለት አማራጭ አቅርበንላታል ይላሉ። የመጀመሪያው ከየትኛውም የኒውክሌር መርሃ ግብር ሰላማዊ ግቦችን ጨምሮ ማለት ነው ሙሉ በሙሉ መታቀቧን በዓለም አደባባይ ማረጋገጥ አለባት የሚል ሲሆን ይህንን ካላደረገች ደግሞ ለጦርነት ትዘጋጅ ወይም ወታደራዊ ዘመቻ ያርፍባታል የሚል አይነት ነው። ኢራን በእነዚህ የዶናልድ ትራምፕ አስተዳደር ማስጠንቀቂያና ዛቻዎች የበረገገች አትመስልም። ባለፉት ሳምንታት ከኢራን ሁለንተናዊ መሪ አያቶላህ አሊ ካሚኒ ጀምሮ እስከ ፕሬዝዳንት መሱድ ፔዜሽኪያን ድረስ የፈለጋችሁትን አድርጉ፣ ለሚመጣ ሁሉ ዝግጁ ነን የሚል ምላሽ ሰጡ ቆይተዋል። በዛሬው ዕለት ደግሞ የውጭ ጉዳይ ሚኒስትሩ አባስ አርጋቺ የትኛውም ኃይል በግድ ወደ ድርድር አያመጣንም፣ ሊወሰድብን የሚችል የትኛውም ጥቃትን ለመቋቋምና ሙሉ ያጸፋ ምላሽ ለመስጠትም ዝግጁ ነን ሲሉ የሀገራቸውን አቋም አስታውቀዋል። ትራምፕ በዛሬው ዕለት ታዲያ ኢራን ለሰላማዊ ግልጋሎት አውለዋለሁ የምትለው የኒውክሌር መርሃ ግብሯን መነሻ አድርጎ በምንም መልኩ ይህ ሊሳካ አይችልም፣ ኢራን የሰላማዊ ግቦችን ያጠቃለለ የኒውክሌር መሰረተ ልማትም አይኖራትም በሚል መልኩ ሙሉ በሙሉ ፕሮግራሟን እንድታስቆምና እንድታስወግድ መጠየቃቸውና ማስጠንቀቃቸው፣ ለትራምፕ ጥያቄዎችም ደግሞ ቴህራን ስምምነት እንደሌላት መግለጿ፣ አልፎም ለጦርነት ዝግጁ ነኝ ማለቷ፣ በእስራኤልና በሐማስ የቀጠለ ውጊያ እንዲሁም በአሜሪካና በየመኑ ሀውቲ ተመሳሳይ ግጭት አበሳውን እያየ የሚገኝ የመካከለኛው ምስራቅ ቀጠና ግለት የቀጠናዊ ጦርነትን ቅርጽ ይዞ ለመቀጠል በመጨረሻው ምዕራፍ ላይ ይገኛል እንዲባል አስገድደዋል። አሁናዊው የትራምፕና የአያቶላህ የጦርነት ስጋት ምን ያክል ውሃ ያነሳል ከሚለው አንስቶ ከቀጠናዊ ጦርነት አንድምታ ባሻገር ኢራንና ዋሽንግተን አሁን ካሉበት የጦርነት ጡዘት ረገብ ሊያደርጋቸው የሚችል የድርድር ተስፋ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን በኩል ይመጣ የሆነን የሚሉ ሀሳቦች ላይ አተኩረን ጉዳዩን በዝርዝር እንመለከታለን። I hope that Iran, and I've written him a letter. ኢራን በ1990ዎቹ አንስቶ በድብቅ ስታብላላ የነበረ የኒውክሌር ጦር መሳሪያ መርሃ ግብሯ እንደ አውሮፓውያን አቆጣጠር በ2003 የአሜሪካ ደህንነት ተቋም CIA ያወጣው መረጃ ተከትሎ ተገለጠና የቴህራን የኒውክሌር መርሃ ግብር ባለበት አድርቆ የሚያስቀር አይነት እንቅስቃሴ ተጀመረ። እንቅስቃሴው ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር ጭምር ነበር ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ጥረቶች ሲደረጉ የሰነበቱት። ናታንዝና ሆርዶፋ በሚባለው የኢራን የኒውክሌር ጣቢያዎች የተጀመረው የኢራን የኒውክሌር መርሃ ግብር ግን እንደታሰበው ከመቀጨጭ ይልቅ በተለይ በ2009 አውሮፓውያን አቆጣጠር ወዲህ ተጨማሪ የኒውክሌር ማብለያ ጣቢያዎችን በማስፋፋት ጭምር ቀጠለ። በ2015 አውሮፓውያን አቆጣጠር ኢራን የኒውክሌር ጦር መሳሪያ መርሃ ግብሯን ለሰላማዊ ዓላማ ይውላል በሚል መርህ አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ ጀርመንና ዩናይትድ ኪንግደም ጋር ቴህራን ስምምነት ላይ ደርሳ JCPOA የተባለውንና ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ያደርጋታል የተባለ ስምምነት ተደረገ። እንደ አውሮፓውያን አቆጣጠር በ2018 በጊዜው በመጀመሪያ የስልጣን ዘመናቸው በነጩ ቤተ መንግስት የነበሩ ዶናልድ ትራምፕ የ2015 ስምምነት ኢራን በወረቀት ላይ እንጂ በመሬት ላይ ወይም በተግባር ከኒውክሌር ጦር መሳሪያ ባለቤትነት የሚገታት አይደለም በሚል እሳቤ ዋሽንግተንን ከስምምነቱ አገለሉ። በ2021 አውሮፓውያን አቆጣጠርም እንዲሁ በኢራን የእስላማዊ አብዮት ጠባቂዎች ዘብ IRGC መሪ በነበሩት ጀነራል ቃሲም ሱሌማኒ ላይ በኢራቅ ግድያ እንዲፈጸም ዶናልድ ትራምፕ ትዕዛዝ አስተላልፈው ተልዕኮ ተፈጸመ። ኢራን በእነዚህ ገፊ ምክንያቶች የኒውክሌር መርሃ ግብሯን ሳትጥል በሚስጥር ይዛ ቀጠለችና 2023 ላይ ደረሱ። እንደ አውሮፓውያን አቆጣጠር በ2023 በኢራን የኒውክሌር መርሃ ግብር ጋር የተያዙ ማዕቀቦች የትግበራ ጊዜያቸው ተጠናቀቀና ኢራንም አጋጣሚውን በመጠቀም ዩራኒየም ማበልጸጓን ተያዘችው። በተባበሩት መንግስታት የተቋቋመውና የሀገራት የኒውክሌር መርሃ ግብሮችን የሚከታተለው ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ IAEA ከሳምንት በፊት ይዞት በወጣ መረጃ በአሁኑ ሰዓት ኢራን
60 ከመቶ የበለጸገ 274 ኪሎ ግራም ዩራኒየም ያከማቸች ሲሆን ይህም በትንሹ 6 የሚሆኑ የኒክሌር ቦምቦችን ለመስራት የሚያስችል አይነት መሆኑንም ጭምር ገለጸ። በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ወሬ ሁሉ ኢራን የበለጸገ ዩራኒየም አላት ወይስ የላትም፣ ካላትስ ደግሞ ከ20 ከመቶ በላይ በልጽጓል ወይ የሚለው ነበር። ትራምፕ በሁለተኛ የስልጣን ዘመናቸው ወደ ነጭ ቤተ መንግስት ሲመለሱ ግን ክርክሩ ኢራን ምን ያክል የኒክሌር ቦምቦችን መስራት ትችላለች የሚለው ሆነ። በስልጣን ዘመናቸው ኢራን በምንም መልኩ የኒክሌር ኃይል እንደማይኖራት በተደጋጋሚ ያረጋገጡት ዶናልድ ትራምፕ ከመጀመሪያ ስልጣን ዘመናቸው ጊዜ ተለውጦ የጠበቃቸው የኢራን የኒክሌር ጉዳይ ቁመና እንዴት ምላሽ ሊሰጡበት እንደሚችሉም በማውጣት በማውረድ ላይ ይገኛሉ።